ጎትተን በግድ እናስገባዋለን። ቤት ካልቀየረ በል እንጂ። አይ ሲጀመር እሱ እኮ ዝም ብሎ ነው እንጂ የሚያወራው አንቺን በጣም ነው የሚወድሽ። እንዴት ነሽ ማርዬ? ደህና ነሽ? ጂቱ አይ ቢያቸው እንዴት ነሽ ማሬ? ደህና እኔ ጎንበስ ስትል ኮፍያውን ወደዋለች። የኔ ማር ጂቱ መስሚያው እኮ ጥጥ ነው። አዎ መስሚያው ጥጥ ነው። ስማ በእኔ ፊት አስበዋል። ይሄ ኮፍያ ማለት ነው ከኔ ጋር ማሄድ ጊፍት ቢኖር ይሄ ኮፍያ ነው። የህንድ ሽማግሌ ነው አማስመስለው። አንቺ ኳቶ ጂም ጊፍት የምትሳማ ራሱ አስሚያ ምን አልክ ቦስ? እኔ አልሰምም። ሴት በመሆኗ ቀር ብሏል እንዴ? ኮፊያ ነው የምሰጣት ለጂቱ ሁሌ ማለት ነው። ጂቱ ላይቭ ላይ ሳያት ሁሌ ኮፊያ ነው የምሰጣት። ይከብዳታል እኮ ኮፊያ ተው እንጂ ያሰብክላት። አስምማ የምትሰማውን ብሰጣት ሌላ ምን ልስጣት? ምን ጊፍት ታዲያ? አስምማ አትስምም። የሆነች አሻንጉሊት አለች የምትፈሳ ፈሳን የምትፈሳ እና እንዴት ተፈሰበት? እሷን ስታይ ስትስቅ ይሆን ስጣት። የት አለች? ኦኬ ጥሯት፣ አምጪያት። እስኪ ስታይ አትገረም ይሆን? ልፈልጋት። አንጫት ማሪ መጀመሪያ ቆይ እንጥራት እኛን እንድታይ። ጂቱ ማሬ ጂቱ እቺ አይደለች? አዎ ቆይ ጂቱ ትያ አይ አቡዳቢ አለ ኤና አልሄድም ለጊዜው። እሱ ነው የሚቀላው፣ ግን ሃይዌይ ይቀላል እኮ ፋሲ። ኧረ በጣም ነው የሚቀጣው ሰው። አቡዳቢማ ከሄድሽ ከዱባይ አልከፍልም። ጨርሰውታል ትምህርት ቤት። አይክድሽም እኮ አይክድሽም። እንደይ ይክዳኛል ብለሽ ፈርተሽ ነው? ኧረ አልፈራሁም። ተይ እና እዛው ዝም ብዬ በቃ መሪውን እንስጥሽ። ስንገዛ መኪናው ወደ ስምሽ ተቀይሮ ሰኞ እኮ ነው የሚቀይረው። በዛ ላይ ይሁን በቃ ደስ ይለኛል። ዛሬ ይሰራል። ክርስቶስን አላውቅም። ውሃ እንዴ ውሃ ካለለው ኢንጂኑ ይቃጠላል። ሀቢብ ጋር ስትሄጂ አረቄ አጠጪው። መቼም ወደ ሀቢብ አትሄጂም፣ እርግጠኛ ሁኜ። በጣም ነው የምናደደው። ሀቢብ ጋር ውሃ አይደለም አረቄ አድርጋ ነው የምትሄደው። እየተንቀጠቀጠ ኧረ መቼ አበድኩ። እሱን ነው እንጂ አረቄ ማጠጣት መኪና የለሽ አረቄ አጠጣለሁ። ያው እንትን ምንድነው ጧት ቼክ አድርጋሽ ማውጣት አለብሽ። ለማንኛውም ኮርስ መውሰድ አለባት ሳስቡ። እና ኮርስ እኮ ያስፈልግሻል። ዝም ብለሽ እኮ አነጂም መኪናው ለካ ውሃ ይቀየራል። አዎ ቴምፕሬቸሩን ቼክ ማድረግ አለብሽ። ቴምፕሬቸሩ እኮ ወደ ላይ ይላል እና አንዳንድ ነገር ስለሚያስፈልግሽ ግዴታ ቅጠሪኝ። አንዳንድ ሺህ ቢያንስ ለ3 ቀን 3000 ማለት ነው። ኧረ በስመ አብ ተው። ለማንኛውም አሳየኝ እንደው በሰላም ተቀላቀልሽን። ወደ ቅጣቱ ዓለም ሜቢ አይታወቅም እኮ 20 ሺህ ልትከፍይ ትችያለሽ በአመት። ኧረ በስመ አብ አታሟርቱብኝ። እኔ አልቀጣም። እኔ ፋራ ነኝ እንዴ? እኔ 60,000 ድራም የተቀጣ ሰው አውቃለሁ እኔ። አዎ ይከፍላሉ። በጣም ነው የሚቀጣው። 17000 15000 ይሄ ኖርማል ነው በአመት። ኖርማል ነው 17000 15000 ኖርማል። በጣም የሚጠነቀቅ ሰው 17000 15000 ይቀጣል በአመት። ምን ትለኛለች አንዷ ክርስቶስን ጀሚቱ የምትባለው ደጋግማ አቡዳቢ ስትመጪ ንገሪኝ ውሽዬ ከቤት አልወጣም ነው። ደጋግማ የሚያረግ ሲሞጂ አርጋ ውሽዬ ብላ ታክስ ታረግ ምን ሆና ነው ብዬ ነበር። ወይ አምላኬ። እኔ ያው በብዛት መኪና የማይቀጣ ሰው የምር ሳለን ብቻ ነው ያየሁት። እስካሁን አላገኘውም። ሌላ ሰው ሰምቼ አላቅም። በተለይ ናስር የሚቀጣል። በጣም ብዙ ሰው ሲቀጥ ነው ማየው። በብዛት አቡዳቢ ዱባይ ያለስ ማን ነው? ሻርጃ አቡዳቢ ሻርጃ አጅማን ዱባይ ያለ ሰው አቡዳቢ ክልል ሲመጣ ምን እንደሚሸወር ታውቂያለሽ? ስፒድ የሚጻፈው እዚህ ክልል አሁን አቡዳቢ ይሄኛው ክልል ሁሉ በቃ ከአቡዳቢ ውጪ